ይሄ ልክ አይደለም እንዴ አንተ ጓደኛ ከሆነች እኮ እኔን ማክበራ መቀበል አለባት ካልጣምሻት ምን ችግር አለው የኔ ብቻ ብትሆን እኔ ሳልጥማት ያንተ ብቻ አንቺ ይወደዳለባት እኔ ካልጣምባት አንተም ልትጥማት አይገባም እንዴ እኔ ሳልጥማት ያስጠጣል እኔ ሳልጠጣ ቆይ ገባሾ ባፍኪ ጤና ይስጥልን እንዴት ናችሁ? ገባሾ በድጋሚ ተመልሷል በአፍኪ ቲቪ ላይ ዛሬ አሪፍ ርዕስ ይዘን መተናል። ዘና ያለ ቆይታ እንደምታደርጉ ተስፋ እናደርጋለን። እንዴት ነሽ ገኒ? እንዴት ነው ባያ? ሰላም ነው ሰላም አለን። ዛሬ ደግሞ እንግዲህ ልንሟገት ነው። እስኪ እናያለን ማን እንደሚያሸንፍ። ከተላኩልን ሀሳቦች መካከል በአንዱ ላይ እንከራከራለን። የዛሬው የመወያያ ርዕሳችን ደግሞ በትዳር ውስጥ ያለ የጓደኝነት ህይወትን ይዳስሳል። ይሄ ማለት ምንድነው? ባል ሴት ጓደኛ ይኖረዋል፣ ሚስት ደግሞ ወንድ ጓደኛ ይኖራታል እና በእነዚህ ላይ ያለ አቋም እንዴት ነው? ትዳር ውስጥ ያለ ነገር እንደምን እናበጀው እንደምን እንምራው የሚለውን ነው የምንነጋገረው። ጓደኛ መኖር አለበት የለበትም የሚለውን መጀመሪያ እንነጋገር። ከትዳር በኋላ በተለይ ባል ወንድ ጓደኛ ይኖረዋል፣ ግን ሴት ጓደኛ ጥብቅ የቅርቡ ጓደኛ የምትባል አብሮ አደጉ መኖር አለባት። ለሴትስ ያኛው ወንድ ጓደኛ ቢኖራት ምን ችግር አለው የሚለው ላይ እስቲ የለው ማነው አለው ችግር አለው ተንተባተሽ የለውም አይ ቃል አነሰሽ አይ አወራረ በጣም ያጓጓል። ከትዳር በኋላ ጓደኛ መኖር የለበት ማለት ጓደኛ መኖር አለበት ግን የጋራ ጓደኛ ነው መኖር ያለበት። የጋራ ያንቺም አሁን የኔ ጓደኛ ያንቺም መሆን አለ። አስለመድኩሽ ምን ታረጂ? ግን ትንሽ ነፃነት አይነሳ ማለት ምንም አይነሳ። ኦኬ ምን ያደርግለታል ሴት ጓደኛ? አዎ እንዴ ምን መሰለ ሴት ጓደኛ ከፈለክ እኮ ሚስትም ጓደኛ መሆን ትችላለች። በነገራችን ጓደኛ ላንቺ እንዴ ዙሪያ ያንቺ ብቻ ነሽ እንዴ? እሺ ጓደኛ መኖር አለበት ግን የጋራ ጓደኛ። ለምሳሌ የኔን ወንድ ጓደኛ ባሌ ሊያውቀው ይገባል አይደለ? ማወቁማ ችግር የለውም። ጓደኛው መሆን አለበት። ገባ? የሆነ ከባሌ ተለይቼ ከሱ ጋር ሚስጥር ሊኖረኝ አይገባ። ባሌም ደግሞ እንደዛው ማለት ወደ አንተ መመጣለሁ። በነገራችን አንተም ሴት ጓደኛ የብቻ የሆነች ሚስጥረኛ ምናምን ትኖር አይገባም። ይሄ ልክ አይደለም። ልክ ነው ብዬ አላስብም። ምን ያደርግልሃል? እኔ ያለው አይደል እንዴ? አዎ ለኔ ትነግረኝ ሚስጥር ካለ ለኔ ትነግረኝ ይችላል። ምን ችግር የለም። ሌላ ሚስጥር ምናምን ካስፈለገ ማለት አሉ እኮ የቅርብ ጓደኞች አሉ። ጓደኛ ካልፈለክ ይፈን ቤተሰብ አለ፣ እህት፣ እናት፣ ወንድም ጓደኛ ማለት አሉ እኮ የጋራ የምናረጋቸው ቤተሰቦች አሉ ማለት ነው። ምን እንደሆነ ታውቃለህ? ለምሳሌ አሁን አንተ የሆነች የግል አንዲት ጓደኛ ብትኖርክ ወይ እኔ አንድ ጓደኛ ቢኖርክ በነገራችን ላይ የሆነ ነገር ማውራት እንደ ሱስ ይሆናል። ኦኬ እኔ ከህይወት እንዳየሁት እሺ ይሄን አላውቅም። እኔ ለምሳሌ በጣም የቅርብ ጓደኛዬ እህቱ ናት። እሺ ያንተ እህት ነችና እሺ እናወራለን ሁሌ ስንገናኝ የለም የሆነውን ነገር እናወራለንና የሆነ ነገር ተፈጥሮ ካልነገርኩት እንደ ሱስ ነው የሚሆንብኝ ማለት ነው። ለሷ ማውራት ደስ ይለኛል። ለሷ ሳውራት ቀለል የሆነ ነገር እንትን ያልኩኝ ነው የሚመስለኝ። ያ ነገር ከሌላ ሰው ጋር መሆን የለበትም። የራስህ ከሆነ ሰው ጋር ነው መሆን ያለበት። ምን ፈርተሽ ነው? ቆይ እንደዛ ቢሆን ምን ችግር አለው ብለሽ ነው? ልክ አይደለም። ልክ አይደለም ብቻ ነው። ባልሽን ካለማመን አይሆንም። ካለማመን አይደለም። አሁን ምን እንደሆነ ታውቃለህ? ሌላ ነገር ለምሳሌ አንተ ጓደኛ ልጅህ እንበልና ጸበልም ስትጠራ፣ ክርስትናም ስትሄድ፣ ሰርግም ስትሄድ ከሷ ጋር ነው የምትሄደው። ከተጠራን ምን ችግር አለው? ለምን? አንተ ባለትዳር ነህ። መጠራት ያለበት ምንድነው? ከባለቤቱ ጋር የሚል ካርድ ነው መምጣት ያለበት፣ ከጓደኛው ጋር የሚል ነገር አይደለም። ምክንያቱም አንተ ባለትዳር ነህ፣ እሱ መታወቅ አለበት። መጀመሪያ ነገር ያንን የሚጠሩ ሰዎች አንተ ባለትዳር እንደሆንክ ያውቃሉ ወይ? አንተ እሱን ግልጽ አድርገሃል ወይ? ገባህ አይደለ? ሌላ ፍላጎት አለ ወይስ ሌላ ፍላጎት አለኝ የለኝም? እኔም እኮ ሊሆን ይችላል፣ ማንም ሰው ሊሆን ይችላል። አንተ ለዛ ሰው ግልጽ ከሆንክ ያም ሰው የሚጠራህ በግልጽ ነው። ስለዚህ ምን ያደርጋል? ምን መሰለሽ አሁን የመጠራጠር ነገር ባይኖር ኖሮ የጋራ ይሁን አትም የጋራ ይሁን እኮ ያልሽው ጥርጣሬ ስላለ የሆነ ነገር ለመከታተል እንዲመች ምናምን አይነት ነገር እና ደግሞ የሰው ነፃነት መጠበቅ አለበት። አሁን ሰው ለምሳሌ የሆነ ጓደኛ ብቻ ምንድነው
አይ ገርመኝ ነው እኮ ምን እንደታቃይ ይሁን እስረኛ ነው ስለነጻው አይደለም አይደለም እኔ ያልኩት እኮ ማለት ነው ነጻውን እኮ ጓደኛ ይኖርክ ምንም ችግር የለውም ግን በጣም ይሄ ያለ አይደል በጣም ይበዛ ሲሆን ልክ አይደለም እኔ አሁን የበዛ ምለው ልንገርሽ ለምሳሌ ያንቺ ጓደኛ መጣ ቤት መጣ ከዛ ይሄ አጓጉል ትሪትመንት የሆነ በጣም እንትን የሚል በጣም እኔን ችላ ብሎ በጣም ወደሱ ያጋደለ አይነት ደግሞ ተባብለንም እናቃለን በቃ እንደዛ ከሆነ ልክ አይደለም ዘልከ ጭንቀት ሊፈጠር ይችላል ከሊንት እስከንታስቲያዝ እንትን በል ምናምን ሹሩሩ በቃ እንደዛ አይሆንም ግን መስተናገድ ባለበት ልክ የሚስተናገድ አብረን የሆነ እንደዛ ከሆነ ምንም ችግር የለውም ኖርማል ነው መሄድም ቢሆን የት ነው የሚለው እንትን ይችላል ክርስትና ልደት ምናምን ሰው የተሰበሰበበትና የሚታወቅ ቦታ ከሆነ ያን ያህል ችግር አለው ብዬ አላስብም ሁሌ አይሆንም ይሆናል ሁሌ እኔ እንጃ ሆን ብለው ካልሆነ ሁሌ አይሆንም ይኸውልሽ አሁን የጋራ የሚሆነው ትንሽ ያስቸገረኝ እኮ ምንድነው አሁን ለምሳሌ አንቺ ላትመቻት ትችያለሽ በባህሪሽ ለኔ ጓደኛ ኦኬ እሺ ምን ማለት በቃ ካልጣምሻት ምን ችግር አለው የኔ ብቻ ብትሆን እኔ ሳልጥማት ያንተ ብቻ ግን አንቺ ይወደዳለባት እኔ ካልጣምባት አንተ ልትጥማት አይገባም አንተ አይደለንም የተለያየ ሰዎች ነጥቶ እንዴ የተለያየ ጓደኛ ሆነ እኔ ላልመጣ እዚህ ላይ ያልጣምካት ላይ እናውራ እሺ እንዴ እኔ ሳልጥማት ያስጠጣል እኔ ሳልጠጣ ቆይ እኔ ሳልጥማት አንተ ትጥማታለህ ከዛ ካንተ ጋር ማለት አንዴ ይሄ ልክ አይደለም እንዴ አንተ ጓደኛ ከሆነች እኮ እኔን ማክበራ መቀበል አለባት የኔ የልብ ጓደኛዬ ከሆነ ስላንተ ላይ ያውቅ አይችልም እሱ ነው እኮ ታከብረሻለች እኮ ግን ከልቡ ሊያከብርህ ሊቀበልህ ይገባል አንተን ካልተቀበለኝ እኔ ጓደኛ አይደለም አይ እንደ ጓደኛ ላትወድሽ ላትቀበልሽ ትችላለች ታከብረሻለች ጓደኛ ትቀበለኝ አላልኩም እኮ ግን ያላትን ርቀት ትጠብቅ ነው ምንድነው ስር የሚያስብላት እንዴ ይሄ ልክ አይ እኔ ጓደኞች በሙሉ እኔን ይወደዱኝ ያልኩኝ አይደለም ወይም ደግሞ የኔ ጓደኞች አንተን መውደድ አለባቸው ያልኩኝ አይደለም ግን ነገር ይሄ ባለትዳር ስማ አንተም ታውቀዋለህ ሆን ብለህ ልታደክመኝ ብለህ ነው እንጂ በነገራችን ላይ ሰዎች ሲያገቡ የሚቀይሩት ነገር ምንድነው ጓደኛ ነው እውነት ነው ከሚመስሉ ጋር ነው የምትሆነው በእርግጠኛ ነኝ አንተም እኮ ወይ በእናትህ እኔ ወዳታለሁ ሚስትህን ግን በቃ አጥመኝም ብትልህ አንተ ደስ ይላል እንዴ? አይ እውነት ነው እሱማ በፍጹም አብራት አትሆንም አንተ እኔ እንደዛ ነው የማደርገው ያው ያላቸው ሰዎች አሉ በሚል ነው ገባሽ አይደለ ሴት ጓደኛ ያላቸው ወንዶች ይኖራሉ ከሚስቶቻቸው ጋር ግን ብዙ ቅርበት የሌላቸው የማይወዷቸው እጭ ሚስትህን አልወዳትም የሚባሉ ሊኖሩ ይችላሉ ሚስትህን አልወዳትም ካለች አፍ አውጥታ ማትረባነት ምንም አንድና ሁለት የለውም ደግሞ ማስቡላ የለበት ጓደኛው ልትሆን አይገባም እንደ ሚስቱንም አትወድ አንቺም ግን ሪቨርስ ስታረጊው እንደዛ ነው ለአንቺም እንደዛ ነው ባልሽን አልወደውም ካለ እንዴ ባሌን ካልወደደ ከኔ ጋር ምን ያደርጋል ጓደኛሽ ሊሆን ነው ምን እንደሆነ አልፈልግም እንዴ እኔ ስለ ባሌ መጥፎ ነገር የሚነግረኝ ባሌን እንደማይወደው የሚነግረኝ ጓደኛ አልፈልግም ምን ትላላችሁ ከበትዳር በኋላ ሴትና ወንድ ጓደኞቻችንን እንዴት አድርገን ማኔጅ እናርጋቸው ቢኖሩንስ ባይኖሩንስ እንዴት ነው የሚለውን ልታወሩን ትችላላችሁ ኮሜንት ላይ ጻፉልን ሼር ላይክ ሰብስክራይብ ደግሞ ይደረግ በሚቀጥለው ደግሞ በሌላ ሾው እንገናኛለን እስከዛው ድረስ ቻው ገባሾው ባፍኪት የላይ